ሰላም እንዴት ናችሁ? ባለፈው እንግዲህ የዘይት ቀለም እንዴት እንደሚሰራ በአጭር በሆነ መንገድ በቂ ነው ብዬ አላስብም። በጣም ትንሽዬ ነው። ነገር ግን ሰፋፊ በሆኑ ነገሮች ደግሞ እመጣለሁ ብዬ አስባለሁ። እንደምትወዱት ተስፋ አደርጋለሁ። ዛሬ ደግሞ እንግዲህ ለማውራት የመጣሁት እንግዲህ ከዛ ከቲቶሪያል ጋር በተያያዘ ምናምን አይደለም። ስለ ኢጎና ወይም ደግሞ እንደዚህ ምንድነው የሚባለው የእውቀት ዘመን አይደለም ዘመኑ በሚል ሀሳብ ነው የመጣሁት እና ቲክቶክ ላይ እንግዲህ ብዙ ሰዓሊዎችን እንመለከታለን። ማለት እንደዚህ ጀማሪ ሰዓሊዎች በጣም ጎበዝ የሆኑ ልጆች አሉ። በጣም ምርጥ ምርጥ የሚባሉ ወጣቶች አሉ። ነገር ግን በዛው ልክ ደግሞ በጣም እንደዚህ ስዕልን የሚያዋርዱ አይነት ሰዓሊዎች ወይም ደግሞ ጀማሪ ሰዓሊዎች ልንላቸው እንችላለን። ወይም ደግሞ ያው ቪዲዮአቸው ቫይራል እንዲወጣ ምናምን ሊሆን ይችላል ኮንሰፕቱ እና ዘመኑ የእውቀት አይደለም፣ ዘመኑ የኢጎ አይደለም ብዬ እንደውም አንድ ቪዲዮ ሰርቼ ነበር ቲክቶክ ላይ እና እንደዚህ አይነት ነገሮች ሲበዙ ብዙ ጊዜ ራሳችንን እንድንጠራጠር ያደርገናል በጣም ማለት ነው። ይሄ ነገር ልክ ነው ልክ አይደለም የሚለውን ነገር ማለት ነው። እና በትክክለኛው መንገድ ስንሄድ አንዳንዴ ላንደርስበት የምንችልበት አጋጣሚ ሊኖር ይችላል እንግዲህ በአሁኑ ዘመን ማለት ነው። ስለዚህ የምናውቀው ነገር ትንሽ እውቀት ይኖራል። ያንን እውቀት ሼር ማድረግ፣ ፖስት ማድረግ፣ ቪዲዮ መስራት በጣም አሪፍ ነገር ነው እያስባለሁ። ያለበለዚያ እንደዚህ አይነት ቪዲዮ የሚሰሩ ሰዎች እየሳቡን ወደ እነሱ ደግሞ መንገድ መሄዳችን ስለማይቀር ማለት ነው። ስለዚህ ያለን ነገር ራሱ በቂ ነው አንዳንዴ ብዬ አስባለሁ። የለፋንበት መንገድ እንዳለ ሆኖ መልፋቱ ጥሩ ነገር እንዳለ ሆኖ ግን ያለውን ነገር ራሱ ማውጣት ስራውን ማሳየት በቂ ነው ብዬ አስባለሁ። ስለዚህ እንደምታዩዋቸው እንደዚህ ለቫይራል የሚሰሩ ልጆች ያው ብዙ ቪው አላቸው ምናምን። ከዛ እነዚህ ሰዎች መጨረሻ ላይ ምንድነው ፓተርናቸው የሚሆነው ሲደጋገም እንደዚህ ከመንፈሳዊ ስዕሎችንም ወደ ማበላሸት ይሄዳሉ ማለት ነው። የዛኔ ያው ቁጣ ይመጣል። ቁጣው ሲመጣ ደግሞ እኛ ደግሞ የዛኔ የመናገር መብት የለንም ማለት ነው። ሳፖርት አድርገናቸዋል። ስለዚህ እዛኛው ላይ ህጉን ቢጥሱብን የሃይማኖት ህጎችን ቢጥሱ ምናምን የመጠየቅ መብት የለንም። ምክንያቱም እኛው ነን ለዚህ ያበቃናቸው ላይክ እያደረግን ሼር እያደረግንላቸው ማለት ነው። ስለዚህ አንዳንዴ እንደዚህ አይነት ስሜት እንዳይሰማችሁ በጣም መጠንከር አሪፍ ነገር ነው ያስባሉ። ባመናችሁበት ነገር ላይ ስራ መስራት ነው፣ ፖስት ማድረግ ነው። ስዕሉን በቂ የሚባል እውቀት እስከምትደርሱ ድረስ መስራት ነው። ስለዚህ በሂደት ነው ያንን ደግሞ የምትማሩት ብዬ አስባለሁ። በአሪፍ ስራዎች እመጣለሁ። ሰብስክራይብ እንድታደርጉ ጠይቃችኋለሁ።